ቆንጆ ሴቶች ሁሉ ጊዜ ኩንታል ተሸካሚ የሚመስል ወንድ ነው የሚደፍራቸው። አሁን ቆንጆ ነገርሽ የምታስቢው? አዎ። ምን ይችላል የሚያምር ጥርሴ ያምባል። ሰውዬ ምንድነው? አጎትሽ ነው? አይ ዝም ብሎ የሚያስተምረኝ ሰው ነው። ምንድነው የሚያስተምረሽ? አትዋሽ። ባለፈው ስታወራ ማለት ነው ምንም ነገር ሳላድርግ ወይኔ ስታምር ብለሽ ስታምር ቆንጆ ሴቶች ሁሉ ጊዜ ኩንታል ተሸካሚ የሚመስል ወንድ ነው የሚደፍራቸው። ለምንድን ነው? ምንም በቃ ግራ የሚገባን እሱ እኮ ነው። በምላሳቸውና በምላስ እየደለሉ ነው የሚሆነው። በቃ ታየ ደንዳን የመሰለ ሰው ነው እንዳንቺ አይነቱ አፈላል በቃ የሚያገባ ለምን እንደሆነ አይታወቅም። እኔ ታየ ደንዳን ሲጀመር አላውቀውም፣ በፎቶ አላውቀውም። ታየና እዚህ ቆይ ታየና ታየ ይገርምሻል። ቆንጆ ሴቶች ቆንጆ ባል አወጣላቸው። እውነት ነው። ይኸው እስኪ ታየ ደንዳዬ ነው። ኧረ አንተ ደግሞ ይሄ እኮ ታዲያ አዳነችን እኮ ነው የሚመስለው። ወንድሟ ነው አዳነችን። ኧረ ተይ ግን ፌሩ ይመሳሰላል። ፌሩ ይሄ እኮ ቆንጆ ነው። አይ ይመሳሰላል ካዳነች ጋር። ወንድሟ ነው ወይ ነው? አዎ ትንሽ ይመሳሰላል። አፍንጫቸው ባለስልጣን ነው ታየ ደንዳ። አታየው? አሁን በፍቅር ልብሽን አሁን ንፍር ብሏል። እኔ ነቅጭብሻለሁ። ኧረ ሞጣን ነው ቆንጆ ሴቶች እንደነ ታየ ደንዳ እንደንዳን አይናችሁ ይገለጡ። ለምን ነው አይገባኝ? አይ አሃ እንደዚህ አይነት ሰው አይደለም። አይ አይደለም። ቆንጆ ሴቶች ነው ስለማውቅ ነው። ቆንጆ ወንድ አይፈልጉ። ያዳነች ወንድ ነው ወይ ነው? አዎ እቺን አሁን ቆንጆ ነገርሽ የምታስቢው? አዎ። ምን ይችላል የሚያምር ጥርሴ ያምባል። አሃ አይኔ ያምባል። እሺ በቃ ሌላ ሙሙዬ ያምባል። ሙሙዬ ያምራል ያልሽ እየጠጣን ጎበዝ እየጠጣች ሙሙዬ ያምራል ያልሽ? አዎ ቡናው ዘንድሮ እና ማን ነግሮሽ ነው ሙሙ ማማሩ? አይ አውቀዋለሁ። በምን ታውቂዋለሽ? ይታወቃል እኮ ሙሙሽ። አዎ አንቺ እንዴት ታውቂዋለሽ? እንዴ በደንብ ይታወቃል። ያረገሽ ሰው ነው የሚያውቀው፣ ወንዱ ነው የሚያውቀው። አንቺ አሁን ሴቷ ሙሙ ያምራል ማለት እንደው ትንሽ ከኢትዮጵያዊነት ጨዋነት እንደው ትንሽ አላፈለገጠች። የቅድሟ ቦምቧን ሸፍኝ ያልኩሽ እኮ ለዚህ ነው። እኔ አውቄዋለሁ። መጀመሪያ ቦምቦችሽን ሲያየው ግን ሚዳውቆችሽን ሳይል የለቀው ነቅቻለሁ። የሐረር ልጆች ግን እንዴት ነው? ግልጽ ናችሁ ይባላል። ጣጣ የላችሁ? አዎ እንዴ ለምን? ሙሙሽን ግን ማንን አስቀምሰሽ ነው ቆንጆ መሆኗን ያወቅሽ? ኧረ በቃ ሞጣዬ ተናግረሻታል እኮ ሙሙ ያምራል ብለሻል። ማን ነገረሽ? ማንን አስቀመሽው? አይ የመጀመሪያ ጓደኛዬ በቃ በጣም ደስ ይል ነበር ምናምን ነገር ይለኝ ነበርና ጓደኛሽ ጫዋለው ስፓይስ ያለው ይልሽ ነበር? አዎ በስመ አብ እንዴት ደስ የሚል ሙሙን ያለሽ ምናምን ይለኝ ነበር። ጠብ ሲያረግሽ እናቴ እውነትም ሰብለ ወንጌል ናት ይችኛዋ። የሆነ ነገር ይሄ ሰውዬ ምንድነው? አጎትሽ ነው? አይ ዝም ብሎ የሚያስተምረኝ ሰው ነው። ምንድነው የሚያስተምርሽ? ማለቴ ይከፍልልኛል ምናምን። ይከፍልልኛል? ያ ምንድነው የሚከፍልልሽ? ቆንጆ ነኝ እንዴ? ኮሌጅ ነው። የት ነው የምትኖሪው? ኢትዮጵያ አዲስ አበባ። እና አዲስ አበባ መጥቶ ነው የሚከፍልልሽ? የወንበዴ ነች? አይ ወንበዴ አይደለም፣ ጥሩ ሰው ነው። እየለበለበሽ ነው አይደል? ውይ አይነካኝም፣ ጨዋ ነው። እናቴ አቀማመጣችሁ ራሱ እንደ ሙጫ ተጣምተሽበት የምታደል የሚመስል እየነገርኩሽ ነው። ጉፋን ጥሩ ሰው ነው። ጥሩ ሰው ነው። እና ላንቺ ኮሌጅ የሚከፍል ጽድቅ ሊያገኝበት ነው። ኢየሱስ ክርስቶስ ገነት ቁልፍ እንዳይሰጠው ላንቺ ምንሽን ፈልጎ ነው? ላንቺ ለአንድ ኢትዮጵያዊት ለኋላ ቀር ህዝብ
እና ሀገር ዶላር የሚያወጣው? እስኪ ንገሪኝ። ነው እሱ የሚለኝ መማር አለብሽ ወንዶች ጋር የሆነ ነገር ስትፈልጊ እንዳትሻፍጂ ልርዳሽ ብሎ ነው። ምን አገባው ነው የምልሽ እኮ። መቀመጫ ካልፈለገ ሰውዬ አንቺን የቤት ኪራይ የሚከፍልበትና ኮሌጅ መቀመጫ የፈለገ ሰው ነው አድብቶ የመጣ እንጂ አሁን እንደ እውነቱ ይሄን ቁጅና አይቶ ሚቶ ይመስልሻል? ነገር አልተሰማም በጥፍረህ ምን እኔ እንጃ። ልጅት የትግሬ ሴቶች እኮ ሲያፈቅሩ አይን የላቸው። አፈቀርሽኝ እንዴ ነኝ ዋናዋ ሚስት እዚሁና እየሰማችሽ ነው። ሙሳይ ደግሞ እንዴ ትግሬ እኮ ከወደደ ወደደ ነው። አንዳንዴ ባጥረም ይዘላል ይባላል። ወይኔ ነውረድ እቺ ሌላ ነገር ጉድ ታመጣለች። ደግሞ በፍልጥ አስተልጅኛ ደግሞ ማምሻዬ ለደረሰው ሰላም ይደርበት። አውቄ እኔ ባለቤት በጣም የሰለጠነች ናት፣ የሳቀች ነው። እነዚህ ወጣቶች ችግር አለባቸው። እንደ ሱፍ ቂቅ አድርገህ ከወጣ በቃ ወድጄዋለሁ ብለህ ቁጭ። ይኸውልህ እንግዲህ እኔ ትግሬ ናት እየተዋጋው እንግዲህ እኮ ይህች እኮ የጀራ ልጅ ናት። እንግዲህ እኔ አባቷ አልኳት ነው እንደው ከዚህ ሰው እየተዛምድን አንድ ወንድ ልጅ ዱብ ብናደርግ እኮ ትግሬና አማራ ይታረቃል ብሎ ይመስለኛል። አትዋሽ። ባለፈው ስታወራ ማለት ነው ምንም ነገር ሳላድርግ ወይኔ ስታምር ብለህ ማለት ነው ከንፈርን እያሸፍ ፌስቡክ ላይ አይቼዋለሁ። አንተ ሌባ ልትማግጥብኝ በላይቭ ላይ ወይኔ እንዴት እንዳፈርኩ። እንደዚህ ምን ነክቶ ነው እንደዚህ ከንፈር መስበስላሴ? ምንም አላደረኩም በዛን ሰዓት። የቂጥ ፖለቲካ አይሰራም። ሞጣን ትልልቅ መቀመጫ ትግሬ ብዙ ጊዜ ልኳል። አንደኛው አንቺ ነሽ። ዘገየ ወይም ጆከር የሚባል ቅማላም ትግሬ ተልኮ አልተሳካለት። ትልቅ መቀመጫ ቀርጾ ያንቺን መቀመጫ አይተነዋል። ከንፈርሽን አይተነዋል። አንተ ምንድነው ጉዱ? ምንድነው ያስነኩ? ከመንቀጫጣ ጋር አዳምጧል። ይኸውላችሁ ትግሬዎች ኤርትራያኖች አንድ ናችሁ። ትግሬዎች ሁለታችሁም አንድ ናችሁ። ውሸታችሁ ነው። እና ኦሮማይን አንብበናል። የቂጥ ፖለቲካ ሞጣ ድረስ አይሰራም። ይቺን ተቀብቶ መምጣት እያሻፈዱ መምጣት ሽቀላሽ ይሸክ ነው ለሞጣ ነው ጋይስ። አታሻፍት እየመጣሽ እሷን ቂጥሽን ሽጠሽ ከድህነት ቀኛ ልታስወጣኝ ነው። ውጭ ይቺን ቂጥሽን ለአረቦች ሽጠሽ ሀብታም ብትሆኝ ይሻልሽ። መንሱር ያስታውቃል። እቃው ትልቅ ምትችለው አይመስልም። የማን መንሱር ታይሽ ያለ ለፈልጌ እዛው አሉ ከሱ ጋር ከማረግ በምን ሞክረሽ ታውቂያለሽ? እና አንዳንዴ ሞክራት እየቀናሽ ነው። አረሙታ ያው ከደት ተስለፈልፈኝ ቆይ በታክስ ምን ለመሆን ነው ማለት? ወንድ ጠፍቶ ነው ወይስ ምንድን ነው? ከሁሉ ወንድ ጋር ትተኛለህ እንዴ? ሁሉም ስለማይሆን ከሁሉ ጋር ትተኛ እና ያችኛዋን ነው ወፈመንጥቷን ነከነካ የምታረጊያት? በርዲክ ይፈሯል። በቃ የሚያገባኝም የለም። ሊያገባኝ ያሰበው ሁሉ ፈታኝ። ኧረ አይፈታሽም። እንደውም አንቺማ ግልጽና ጎበዝ ነሽ። እኔ አልፈል ባይዘዌ እንትን መንሱር ሲሉ አይቻቸዋለሁና ባይዘዌ መንሱር ያስታውቃል። እቃው ትልቅ ነው። ምትችለው አይመስለኝ። የማን መንሱር ታይኝ ያስታውቃል። ባይዘዌ ሪፖርት የሚያደርጉ እነዚህ ሰዎች ምን ሆነው ነው? ምን አገባቸው? ቅናት ስትጫወት የሚቀናት ሪፖርት ልታረጉ ምን ነው? ጓደኛችንን ልከን ማለት ነው እንትን ብለናል፣ መርምረናል እና ከባድ ነው አለች። አድርጓት ነው የሚገርም ነው። ባህር ዳርም አንድ አስወልዶ ጠፍቷል ይባላል። ጠይቃቸዋ ታዲያ በጣም ውሃ ነው የሚያስብለው። እሱ ግን ችግሩ እኔ ጋር አይገባም። ለምን አይገባም? አንተና ልጅቷ እንደነገረችኝ ከሆነ ጓደኛዬ ትንሽ ደንደን ያለ ነው አለች። ከዛ በቃ ከባድ ደጀኔ ምናምን የሚባለው ወይም ምን ጋዜጠኛ ደጀኔ ማን ነው ደግሞ አላውቀውም። ጉተና ነው ሙቸና የሚባለው ከባድ ነው ያለ አንድ ሰው ከታች የደጀኔ ጉቸማ ነው ጉቹማ የሚባል አለ ይሆናል ቀምሳ ይሆናል።
ሴት አሳዳቢ ይላሉ። ምንድነው ሴት የምታሰድበው? ስሜቷን እኔ ችግር የለውም ሴት አሰዳቢም ልሆን እናውራበትና ልውጣ። እንደውም አዝናናኝ ሞጣ እና ሞጣ እንዴት ነው እንትን አይመችም ወገቤ ትላለ ምን ምናምን እንዴት ነው? አይ አይከፋም። እሱማ አይከፋም። ያስታውቃል ደግሞ አንተ ታውቃለህ። ያስታውቃል። የታወቀ እኮ ነው። የታወቀ ነው። ሼር አድርጉት፣ ኮምፕሊት ሼር አድርጉት። እንዴት ነው? በጣም ችግር አጋጥሞኛል። ባሌ ዝም ብሎ እየተኛ ነው። በእናት ምን ይሻለኛል? ከየት ነው? ከአዲስ አበባ ነው ሞጣ። በቪዲዮ ትገቢ ችግርሽን ለመረዳት ምንድነው? ወይም ላንተ ላይ ቆጥጥ ልበልብህ? አይ እንደነሱ ነው ወንደው ባሌ እንዲህ ብለኛል አለ። ለምን ለጎረቤትሽ አሰጪው? ምን አልከኝ? ለእኔ ላይ ቁጥጥ ከምትይ ለጎረቤትሽ ለምን አሰጪው? የኛ እንደ አህያ ነበረን ኃይለኛ አለሌ በቃ በሰፈር ውስጥ አንደኛ ጉልበተኛ በቃ በእርግጫ አንድ ጊዜ ተስቆ ገደል የሚገባ ገደል ነው የሚያስገባ እንዴ ካገኘ እሱን ነበር ማስደረግ ይችል። ባሬ እየተኛለች ቁጥጥ ልበልብ ኦሮሞ ምን ይሽር ነው ጥሩ ነው አልነበር የሚባለው? ኖ ዝም ብሎ እኮ ማተለቅ እኮ አይደለም እኮ እንትና አተኳኩስ ነው አይችልበትም። ዝም ብሎ ነው የሚያፈነደው። አነጣጦ ኦሮሞ ዝም ብሎ በልጅጉ ዝም ብሎ የሚተኩሰው ነው። አላልኩም አንተ አላልኩም። አቤት ሰው ራሱ እንደሱ አይደለም ያልኩት እኔ ይችላል አደራረጉ ማለት እኮ አተኳኩሱ ማለት ነው። ወይ አይደለም። አሁን ለምሳሌ አንዳንድ ሰዎች ትልቅ ዕቃ ይኖራቸውና ገብቶ ልብህን ጠቅ ሲያደርግ ያስጠላል፣ ምቾት አይሰጥም። ገባ? ልብሽን ማለት ልብ ድረስ ጥሩ አይደለም። እኔ አልወድም። ትልቅ በጣም ትልቅ እኔ አልወድም። እኔ የምወደው መካከለኛ ነው። ግን የልጅ አባት የነበረው አጭር ቀሚስ ሁሌ እኮ እንደዛ ነው የማደርገው እኮ ያቁኛል። ባይ ለምን ጡት ማስረጃ አድርገሽ ነው የምታይኝ? ጡት ማስረጃ ማድረግ አልወድም። ባይዘው አላረግም። እስቲ ወርቅ የለም አታውቋት ተዋውቋት። አረ ያቁኛል፣ በጣም ነው የሚያቁኝ። አንተ ነህ ብዙም አታውቅኝ። አንተ እንድታቀኝ ያላረኩት ነገር የለም፣ ግን አወቀኝ። ደስ ይላል። እኔ አውቄሻለሁ። ያኛው የጎጃም ምን ይሽር ፈልጋለሁ ስትይ፣ አረ ነው እኔ ጎጃሜ በጣም እወዳለሁ። ለምን እንደሆነ አላውቅም ነው ያልኩት። አይደል ምን ይሽር ፈልጋለሁ ነው እሱ መቼም የማይቀር ነገር ነው። በጣም ነው የምወደው። በጣም ነው የምወደው። እንዴት አደካለስ ምን ህይወት አለ? ካለሱ ህይወት የለም። አንዳንድ ሴቶች ግን ውሸታቸውን ነው እንደው ብቻ እንደው መኖር አልፈልግም ነው። ቪዲዮ ከፍቼ እናውራ የምር ታዲያ ቪዲዮ መከራይ አይሞጣ አስነሳኝ። ወንድ ነህ፣ ጀግና ነህ። ኖርማሊ ጎጃሚ ሆነ ጀግና ባትሆን ነበር የሚገርመው። እሺ ልብሴ ልቀይር እስቲ። ቆይ በእናትህ ያዳነች አበበ አክስት ልጅ ናት። ባይዞ አዳነች አክስቴ ናት። እሷስ ጎጃሚ አይደለም ይጠጣል። ለዚህ በባሏ በኩል ማለት ነው፣ በዛ በኩል እኔ የምልሽ ጎጃሚ እኮ ነው የሚለጠልጥላት እሷ ነው። እኔ ራሱ ባገኘው በእናትህ ጎጃሚ እኮ ጀግና ነው፣ ኃይለኛ ነው ተብሏል። እሷ እኮ ኃይለኛ ነው። የኔ ደግሞ ከሷ ይበልጣል። እኔን የነካኝ ወንድ በቃ ጅል ሆኖ ነው የሚቀረው። አንዱ ምን እንዳልታውቂያለሽ፣ አንዱ ጎጃሚ ኧረ እኔው ሞጣ እንደው አስተዋውቄ ላራግባት አላለም። እኔ ላራግብላት ጎጃሚ ነኝ ይላል የሆነ ሰውዬ። ኧረ ሰው ጨክኗል ሰው። ላራግብላት ነው ያልክ? ኧረ ተው ጎበዝ አትጨካከኑ። ቪዲዮ ክፈች። ቆይ የከፈትኩ ነው። ቆይ አንዴ ልልበሳ እንዴ። ራቁቴንማ ደስ አይልም። በኋላ አይታወቅም። አንተ ቤት ገብቼ አንድ ጎጃሚ ሊያጋጥመኝ ይችላል።